የጦርነቱ ፍጻሜ። ትንቢቱ እንደሚለው ይህ ጦርነት በሰው ኃይል ሳይሆን መለኮታዊ ጣልቃ ገብነት ባለው ሁኔታ ይቆማል። ታላቅ የምድር መንቀጥቀጥ እንደሚሆን ተጽፏል። የጎግ ሰራዊት እርስ በርሱ እንደሚበላላና በቸነፈርና በሰማያዊ እሳት እንደሚጠፋ ተገልጿል። ይህም የእግዚአብሔርን ጣልቃ ገብነት ለአሕዛብ ሁሉ ለማሳየት የሚደረግ እንደሆነ ይነገራል። አራተኛ፣ ስለ ጦርነቱ በዮሐንስ ራእይ ያለው ትርጓሜ። በአዲስ ኪዳን ራእይ 20 ላይ ጎግና ማጎግ በዓለም መጨረሻ ላይ ሰይጣን ከስራቱ ተፈቶ አሕዛብን ለጦርነት የሚያከማችበት ሁኔታ ይወክላል። እዚህ ጋር ትርጉሙ ይበልጥ መንፈሳዊና ዓለም አቀፋዊ ይዘት ይኖረዋል። የጦርነቱን ውጤት ስንመለከት ትንቢቱ እንደሚለው ይህ ጥምረት ጦር በእስራኤል ተራሮች ላይ በእግዚአብሔር መለኮታዊ ጣልቃ ገብነት ይሸነፋል። የዚህ ትንቢት ወቅታዊ ትርጓሜ ማለትም አሁን ባለንበት ጊዜ እንዴት ይተረጎማል? በቅርቡ በኢራንና በእስራኤል መካከል የተፈጠሩ ግጭቶች፣ ለምሳሌ በሰኔ 2025 እና በየካቲት 2026 የነበሩ ክስተቶች ለዚህ ትንቢት ፍጻሜ እንደ መነሻ ወይም ጥላ እየታዩ ነው። የኤላም ትንቢት ኤርምያስ ምዕራፍ 49 ከቁጥር 34 እስከ 39 ኤርምያስ ስለ ጥንታዊቷ ኤላም ወይም የአሁኗ ምዕራብ ኢራን የተነገረውን ትንቢት የፍርድና የተስፋ ቃል ይዟል። ይሄ ማለትም የመጀመሪያው መበተንና መጥፋት፣ እግዚአብሔር የኤላምን ቀስት እንደሚሰብር ሕዝቧንም ወደ አራቱ ነፋሳት እንደሚበትን ይገልጻል። ሌላኛው የኢራን የመጨረሻ ዘመን በረከት ነው። በኋለኛው ዘመን ግን የኤላም ምርኮ እመልሳለሁ ኤርምያስ ምዕራፍ 49 ቁጥር 39። ይህ ቃል በኢራን ውስጥ የሚመጣውን መንፈሳዊ መነቃቃትና ሕዝቡ ወደ እግዚአብሔር የሚመለስበትን ጊዜ እንደሚያመለክት ይተረጎማል። የዳንኤል ራእይ ምዕራፍ 8ና ምዕራፍ 11 በዳንኤል መጽሐፍ ውስጥ ፋርስ ወይም ኢራን ከሌሎች ኃያላን መንግስታት ጋር ስላላት ትግል ምሳሌያዊ ሁኔታ ተቀምጧል። እርሱም የአውራ በግ ራእይ በዳንኤል ምዕራፍ 8 ቁጥር 20 ላይ ባለው ሁለት ቀንድ አውራ በግ የሜዶን የፋርስ ነገሥታት እንደሆነ ተብራርቷል። ሌላኛው የግሪክ መነሳት። ይህ አውራ በግ በግሪክ ወይም በታላቁ እስክንድርያ እንደሚሸነፍ የተነገረ ትንቢት በታሪክ ተፈጽሟል። ነገር ግን አንዳንዶች በመጨረሻው ዘመን የምዕራባውያንና የኢራን ፍልሚያ እንደገና ሊከሰት እንደሚችል በትንቢታዊ መነጽር ያያሉ። በአሁኑ ወቅት በኢራን ውስጥ የክርስትና እምነት ተከታዮች ቁጥር በፍጥነት በመጨመሩ ተከትሎ የኤርምያስ 49 ትንቢት ወይም የኤላም መመለስ እየተፈጸመ እንደሆነ የሚገልጹ አስተያየቶችም አሉ። በአጠቃላይ በመጨረሻው ዘመን በኢራን ምድር የወንጌል ሪቫይቫል ሊኖር እንደሚችል ከኤላም ወይም ከምዕራብ ኢራን መመለስ ጋር በኤርምያስ 49 ቁጥር 39 የተነገረው መጽሐፍ ቅዱሳዊ ትንቢት ትልቅ መልእክት አለው።